በጥናቶች መሰረት በአመት 500,000 ሰዎች ያለምንም ምክንያት ደብዛቸው ጠፍቶ እንደሚቀሩ ይነገራል። ከዚህ ሁላ ቁጥር ደግሞ ጥቂት የሚባሉት በማይጠበቅ መልኩ ይገኛሉ። በዛሬው ቪዲዮ የምንመለከተው ይህንን ሲሆን እስከ ፍጻሜው ከኔ ጋር ቆዩ። ዌስት ታውንሼንድ የሚሰኘው መንደር ገጠራማ ከተራራ ስር የሚገኝ ሲሆን ቨርሞንት የሚሰኘውም የአሜሪካ ከተማ ውስጥ ይገኛል። ይህም ቦታ የሚታወቀው አሜሪካ ውስጥ በመንፈሶች ተጸናውቷል ተብሎ ከሚጠበቁ ዋነኛ ቦታዎች ውስጥ አንዱ ሲሆን የዛ መንደርም ነዋሪዎች የእንጨት ስራዎችን በመስራት የሚተዳደሩ ሲሆን ከላያቸውም ተራራ ይገኛል። ይህኛው መንደር በ19ኛው ክፍለ ዘመን የሚሰሩት የእንጨት አይነት ስራ እየተዳከመ ስለመጣ መንደሩን ሙሉ በሙሉ በሚባል መልኩ ሁሉም ለቆ ወደ ሌላ ቦታዎች አምርቷል። በአጭሩ በአሁን ሰዓት ላይ ማንም ሰው እዛ መንደር ውስጥ አይኖርም። ይህም መንደር የሚገኘው ቤኒንግተን ትራያንግል ወይም ደግሞ በአሜሪካ ውስጥ እጅጉን አስፈሪ ከሚባሉ ቦታዎች ውስጥ አንዱ ሲሆን ይህንንም ስያሜ ያገኘበት ምክንያት ብዙ ሰዎች እዛ ከገቡ በኋላ ምክንያቱ ባልታወቀ መልኩ ጠፍተው ስለሚቀሩ ነው። ይህም ነገር ላለፉት 100 ዓመታት ሲፈጠር ቆይቷል። እሱም አልፎ ደግሞ ለረጅም ዘመናት የእነዚህ ሰዎች መጥፊያ እዛ ቤኒንግተን ትራያንግል ውስጥ ማንም ማያውቀው የተለየ ፍጡር እንዳለና የሁሉም ሰዎች መጥፊያ ምክንያትም እሱ እንደሆነም ሀሳባቸውን ይሰጣሉ። በኖቬምበር 23 1943 ላይም የ37 ዓመት ሰውዬ የሆነው ካርል ሄሪክ ከአጎቱ ልጅ ሄንሪ ጋር ወደዛ መንደር አጋዛን ለማደን ይሄዳሉ። እዛ በነበሩበት ጊዜም እነዚህ ሁለቱ ሰዎች ሳያስቡት ጫካ ውስጥ ይለያያሉ። ሄንሪም ቢሆን እሱን ለመፈለግ ወደ ኋላ ሲመለስ ያጠዋል። ብዙም ሳይቆይም ምናልባት ወዳረፍንበት ቦታ ተመልሶ ይሆናል ብሎ ወደ ታች ወርዶ ካምፓቸው መፈለግ ይጀምራሉ። ወደ ካምፓቸው ማቅናት ይጀምራል። ምንም እንኳን ሄንሪ እዛ ሲሄድ ቢያጣውም ለትንሽ ደቂቃዎች ይጠብቀዋል። ነገሩ ግን ስላላማረው ወደ ፖሊስ ጣቢያ ሄድና ሪፖርት ያደርጋል። ፖሊሶችም ቢሆን ሰዎችን ሰብስበው ለ3 ተከታታይ ቀናትና ምሽቶች ካርልን መፈለግ ይጀምራሉ። ከ3ኛ ቀን በኋላ ግን ሄንሪም አብሮ እየፈለገ እያለ የካርልን ሬሳ ጫካ ውስጥ ተንጋሎ ያገኘዋል። መጀመሪያ ላይ ካርል በህይወት ያለ መስሎት ተጠግቶ ሊቀሰቀሰው ይሞክራል። ወዲያውኑም ግን ህይወቱ እንዳለፈች ሊገነዘብ ይችላል። ነገሩን ግን ግራም ያጋባው የካርል ሰውነት ላይ ምንም አይነት የተለየ የሞት ምልክት አይታይም። ማለትም በዱር እንስሳት ጥቃት ደርሶበት ነው እንዳይባል ሰውነቱ ላይ ምንም አይነት ጉዳት የለም። ቦታውንም ዞር ዞር ብሎ ሲያይ የካርል ጠመንጃ 20 ሜትሮችን እሱ ካለበት ቦታ ርቆ አንድ ዛፍ ላይ ተደግፎ ቆሞ ይመለከተዋል። ሬሳው ያለበት ቦታ ደግሞ የድብ ኮቴዎች ይታያሉ። የሬሳ መርማሪዎችም ጥናት ካደረጉበት በኋላ የጻፉት መልስ እጅጉን ግራ ያጋባል። ምክንያቱም ካርል ሞተ ተብሎ የተነገረለት ነገር ካርል ህይወቱን ያጠፋው ነገር ተብሎ የተጻፈው ሰውነቱ ከመጫመቁ የተነሳ የጎድን አጥንቶቹ ተሰባብረው የውስጥ አካላቶቹን በመጉዳቱ ነው በሚል ነው። የተፈጠረውን ነገር ሲገምቱ ካርል ድቡን ይመለከተዋል። ከዛም በኋላ ጠመንጃውን በመያዝ ይተኩስበታል። አንድ ከተኮሰበትም በኋላ ጠመንጃውን ዛፉ ጋር ያስቀምጠዋል። ድቡ መሬት ላይ ስለወደቀ መሞቱና አለመሞቱን ለማረጋገጥ ሲል ድቡ ከወደቀበት ተነስቶ ካርልን ጨምቆ ገድሎት ይሄዳል ብለው ነው የሚገምቱት። ግን ደግሞ ነገሩን ግራ እንዲያጋባ የሚያደርገው ነገር ካርል ከዚህ በፊት ለአደን ብዙ ጊዜ ወጥቷል። ያለምንም ጥርጥርም አንድ ድብ በአንድ ጥይት ብቻ እንደማይሞት ያውቃል። ታዲያ አንድ ጊዜ ተኩሶ ብቻ ለምን ይተዋዋል? ሲቀጥል ደግሞ እንደሞተ እንኳን ባያውቅ ጠመንጃውን ድቡን ከመታበት 20 ሜትር ርቆ ዛፍ መርጦ እንዴት ያስቀምጣል? ያን ሁላ ነገር ተሳስቶ እሺ ይሁንለት ብንል እንኳን ድብ በተፈጥሯቸው አደኖቻቸውን የሚገሉት በመብላት ወይም ደግሞ በመቧጨር ሲሆን እዚህ ጋር ግን የተፈጠረው ተቃራኒ ነው። ምክንያቱም ካርል የሞተው የጎድን አጥንቶቹ ተሰባብረው ተጨምቀው እንደሆነ ነው። ካርል ህይወት እንዲያልፍ ያደረገው በመጨመቁ የተነሳ የጎድን አጥንቶቹ ተሰብሮ የውስጥ አካላቶቹን ስለጎዳ ነው። ስለዚህም ሁለት መልስ ብቻ ነው ያለው። አንደኛው ይሄኛው ድብ ከዚህ በፊት የሰው ልጅ ተመልክቶት በማያውቅ መልኩ ካርልን ጨምቆ ገድሎታል፣ ወይም ደግሞ ካርል ውጪ ማንም የማያውቀው የሆነ አካል የካርልን ህይወት ሊያጠፋ ችሏል። ሴንት ሄለን የሚሰኝ ዋሽንግተን ውስጥ የሚገኝ አንድ ተራራ በውስጡ ትልቅ የገደልን ይዟል። የገደሉም ስም ኤፕማን በመባል የሚታወቅ ሲሆን ይህንንም ስያሜ ያገኘው በ1924 ላይ የሆኑ ሰዎች እዛ ገደል ውስጥ የሚኖሩ ሲሆን ዝንጀሮ የሚመስል ሰውም የሚመስል አካል እነሱን አጥቅቷቸው ከተረፉ በኋላ ታሪካቸውን ሲተርኩ የተሰጠው ስያሜ ነው።
እነዛ ሰዎች ብቻ ሳይሆን ብዙ የተለያዩ ወደዛ አካባቢ ያቀኑ ሰዎች ያለምንም ጥርጥር ዝንጀሮ መሳይ ሰው እንዳለ ይናገራሉ። ምንም እንኳን ሊያረጋግጥ የሚችል ነገር ባይኖርም በ1950 ግን የተፈጠረው ክስተት ብዙዎችን ጥያቄ እንዲያነሱ አድርጓቸዋል። በ1950 የ32 ዓመት ወጣት የሆነው ጂም ካርተር በአካባቢው ላይ የበረዶ ግግር መንሸራተቻ ቦታ ላይ ጊዜውን የሚያሳልፍና ልምድም ያለው ሰው ነው። ተራራዎችም ላይ በመውጣት ከተራራ እየተንሸራተተ በትርፍ ጊዜው ይዝናናል። በዛ ዓመትም 19ና እሱን ጨምሮ በአጠቃላይ 20 ሰዎች አንድ ቡድን አዋቅረው ሴንት ሄለን ተራራ ላይ በመውጣት የመንሸራተት ፕሮግራም ለማዘጋጀት ወስነዋል። ቀኑም ይቆረጥና እነዚህ 20 ሰዎች ተሰባስበው ተራራም መውጣት ይጀምራሉ። ልክ እዛም ከደረሱ በኋላ የሚወርዱበትን ቦታ ያመቻቹና እየተዘገጃጁ ነው። በመሃል ላይ ግን ጂም አንድ ሐሳብ ይመጣልኛል ብሎ አጋሮቹ ይነግራቸዋል። ሐሳቡም የነበረው ከነሱ ትንሽ ቀደም ብሎ ይወርድና ካሜራውን አስቀምጦ እነሱ በሚወርዱበት ሰዓት ላይ አሪፍ ፎቶዎች እንደሚያነሳቸው ይነግራቸዋል። ይህንንም የሰሙት 19ኙ ሰዎች እጅጉን ይደሰቱና በቃ ቀድመን ሂድ እንደዛ እናረጋለን ብለው ይነግሩታል። ተስማምቶም ከተሰነባበቱ በኋላ ጂም ወደ ስተግራ በኩል ወደሚገኝ ቦታ ያቀናል። ምክንያቱም ትንሽ መሬቱ ቀጥ ያለ ስለሆነ ለመቅረጽ እንዲመቸው ያደርጋል። ወደዛም ካመራ በኋላ ቦታው ለነሱ ቁልቁለታማ ስለሆነ ከእይታቸው ውጭ ይሆናል። 19ኙም ሰዎች ሁሉም በሚባል መልኩ አንድ ፎቶ ውስጥ መግባት ስለፈለጉ እንዴት መሄድ እንዳለባቸው በሚወያዩበት ሰዓት ላይ ከጠበቁት በላይ ጊዜ ይፈጃሉ። በሚወርዱበትም ሰዓት ላይ ጂም ይኖራል ብለው የሚጠብቁት ቦታ ዞሮ ሲመለከቱ ጂም ቦታው ላይ ሊገኝ አልቻለም። የተራራው ወለል ላይ እንደደረሱ እየተጠያየቁ ጂም የት ገብቶ ነው? ሌላ ቦታ ሄዳሉ ብሎናል እንዴ እያሉ እርስ በርስ ይጠያየቃሉ። ከነሱ ውስጥ አንዱ ምናልባት እዛ ስናወራ ትንሽ ስለቆየን ሰልችቶት ወርዶ ይሆናል ብለው ብዙም ሀሳብ ሳይሰጡት ወደ መጡበት መመለስ ይጀምራሉ። እሱም ይኖራል ብለው ወደ ጠበቁበት ቦታ ቢያመሩም ጂም ግን ሊገኝ አልቻለም። በዚህም የተደናገጡት እነዚህ ሰዎች ቀጥታ ለፖሊስ ሪፖርታቸውን ያቀርባሉ። ፖሊሶችም ቢሆን ጊዜ ሳያጠፉ 70 ሰዎችን በማሰማራት ቦታውን መፈተሽ ጀምረዋል። መጀመሪያ ላይም ጂም አመራለሁ ወዳለበት ቦታ ያቀናሉ። እዛም ካሜራ ውስጥ የሚገኝ አንድ ዕቃ መሬት ላይ ወድቆ ይገኛል። ከሱም አልፎ የጂም የመንሸራተቻ ኮቴዎች ሆነ መንገድን ይዞ ተቀምጧል። ነገር ግን ኮቴዎቹን በሚመለከቱበት ጊዜ ግራ ያጋባሉ። ምክንያቱም ጂም መሄድ የነበረበት ወደ ታች መውረድ ነበር። ነገር ግን በተቃራኒው አሻራዎቹ የሚጠቁሙበት ቦታ ኤፕ ካኒየን ወይም ደግሞ ቅድም እንደነገርኳችሁ ዝንጀሮ መሳይ ሰው ያለበት ቦታ ወደሚያመራበት መንገድ ላይ ነው ያለው። ከሁሉም በላይ ደግሞ ግራ የሚያጋባው ኮቴዎቹ በጣም ቀጥ ያሉና በመሃል ላይም ገደሎች ስላሉ በፍጥነት መንሸራተት እንደነበረበትና ካልተንሸራተተም ትንሽ ሰከንዶቹ እንኳን ፍጥነቱን ከቀነሰ ያለምንም ጥርጥር ገደሎች ውስጥ ገብቶ እንደሚሞት ይናገራሉ። ነገር ግን ኮቴዎቹ ሲታዩ ገደሎቹን እየዘለለ ቀጣዩ ገደል ላይም ኮቴዎቹ የሚቀጥሉ ሲሆን በእንደዚህ አይነት መልኩም 3 እና 4 ገደሎችን እየተንሸራተተ እንደሄደ ይናገራሉ። ተመራማሪዎችም ቢሆን ይህንን በሚያዩበት ጊዜ ያላቸው ብቸኛ ምክንያታዊ መልስ ጂም እንደዚህ ሊያደርግበት የሚችለው ብቸኛው ምክንያት ከጀርባው የሆነ አካል በፍጥነት እያሳደደው እንደሆነና ሕይወቱንም ለማትረፍ ሲል እየፈጠነ እንደተንሸራተተ ይገምታሉ። ወዲያውኑም 75 ሰዎች ወደዛ ገደል ያመሩና መፈለግ ይጀምራሉ። ነገር ግን ጂምንም ሆነ የሚንሸራተትበትንም እቃዎች አንድም ሰው ሊያገኝ አልቻለም። ከሱም አልፎ እዛ የነበሩት ሰዎች ገደል ውስጥ ስንገባ የሆነ አካል ተደብቆ ሲመለከተን ይሰማናል እያሉ ፍርሃት ውስጥ ገብተው ሁለተኛም እዛ እንደማይመለሱ ለራሳቸው ቃል ገብተው ይመለሳሉ። ከ10 ቀንም በኋላ የጂም ካርተር ሙሉ በሙሉ ደብዘው ስለጠፋ ፍተሻው እንዲቋረጥ ይደረጋል። ብቸኛ ያለውም ግምትም ቅድም እንደነገርኳችሁ የሆነ ፍጡር ሲያሯሩጠው እንደነበረና ለህይወቱም ስለሰጋ ገደሎቹን እየተንሸራተተ ከዘለላቸው በኋላ ተፈጥፍጦ እንደወደቀና ህይወቱም አልፎ ሲያባረው የነበረው አካል ድጋሚ ታች በመውረድ ሬሳውን ይዞት እንደጠፋ ይገምታሉ።